ልክ እንደ 2017 ከ60 ሜትር ኩብ በላይ በዚህ ዓመትም አዳዲስ የውሃ አቅርቦትን በቀን እንጨምራለን። ከዛ ባለፈ በመካከለኛ ጊዜ ለህዝቡ ተስፋ የሚሰጡ ስራዎች እየተሰሩ ነው ያሉት። የገርቢ ግድብ ስለሆነ ትንሽ ጊዜ ይወስዳል። ጭቋላ 100,000 ሜትር ኩብ የሚያመርተው ወደ 140 የሚሆኑ ጉድጓዶች ናቸው። እነሱ ወደ ተግባር ይገባሉ። የረዥም ጊዜ እቅድም ከዚህ በፊትም ለምክር ቤቱ እንደገለጽኩት ተጠንቶ በግልጽ ስራ ላይ እንዲውል ጸድቆ በእጃችን ያለው የፋይናንስ ማፈላለግ ስራ ላይ ነው ያለነው። ወደ 1.1 ሚሊዮን ሜትር ኩብ በቀን ማቅረብ የሚችል ነው የአለልቱ ጂዶና የሲቪሉ ውሃ ማለት ነው። እነሱ ሁለቱም ማስገባት ከቻል የአዲስ አበባ የውሃ አቅርቦት በመሰረታዊነት ሊፈታ የሚችል ነው። ሰላም ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በመግቢያዬ ላይ ሳስመለክታችሁ እንደነበረው በአዲስ አበባ ከተማ እየተሰሩ ስለሚገኙ በተለይ ከውሃ አቅርቦት ጋር የተያዙ ስራዎች የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ያነሷቸውን ሀሳቦች ስታደምጡ ነበር። በተለይ ደግሞ ዘንድሮ ሊጠናቀቁ የተያዙ የከርሰ ምድር ውሃ ፕሮጀክቶች በተለያዩ አካባቢዎች ላይ በእቅድ ተይዘዋል። ምን ይመስላል፣ ምን እየተሰራ ነው በዚህ ዘርፍ የሚለውን ልናስመለክታችሁ ነው ዛሬ የተገኘ ነው። ለእናንተም ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። እንዴት ናችሁ? ሰላም። እሺ፣ እንዴት ነው? ስራ እንዴት ነው? ጥሩ ነው። እንግዲህ ዛሬ እዚህ ገላንጉራ ነው የተገናኘነው። ምን ይመስላል እዚህ የሚሰራው የሚለውን እናነሳለን። በቅድሚያ ግን ስምና የስራ ኃላፊነት ለተመልካቾች አስተዋውቅ። አለማየሁ ታደሰ እባላለሁ። በአዲስ አበባ ውሃና ፍሳሽ ባለስልጣን የውሃ አቅርቦት ግንባታ ክትትልና የውል አስተዳደር ስራ ሂደት መሪ ነኝ። መልካም። እንግዲህ ዛሬ ምን ይመስላል አጠቃላይ ስራው የሚለውን ነገር እናነሳለን። በመግቢያም እያስተዋወቅኩ ነበርና የተለያዩ ቦታዎች ላይ የጉድጓድ ውሃ ወይም የከርሰ ምድር ውሃ ፕሮጀክት እየተሰራ ነውና አሁን ደግሞ እዚህ የተገኘውበት ገላንጉራ አንዱ ነው። ቦሌ አራብሳም እንሄዳለን ብዬ አስባለሁ። ምን ይመስላል እዚህ ገላንጉራ ላይ ያለው ስራ ምን ይመስላል? መቼ ተጀመረ? መቼስ ይጠናቀቃል የሚለውን አንሳለኝ። እሺ፣ አጠቃላይ አመሰግናለሁ። እንግዲህ ያው ውሃና ፍሳሽ ሰባ ውሃና ፍሳሽ ባለስልጣን 2018 ካቀዳቸው ውሃን ወደ ስርጭት ከማስገባት አንጻር አጠቃላይ ወደ 60,000 ሜትር ኪዩብ በቀን የሚሆን እቅድ ይዘን ነው እንግዲህ እየሰራን ያለ ነው። እንዳልሽው በተለያየ ቦታ ላይ ነው የጉድጓድ ቁፋሮ ተጠናቆ የመስመር ዝርጋታ የሪዘርቫየር እነዚህ ቦሌ አራብሳ አካባቢ ለሚሰሩት እሱን በኋላ ይቻለው። ስፔሲፊካሊ አሁን ያለንበት ቦታ ገላንጉራ ያው ጉድጓዱ እየተቆፈረ ነው ያለው። ኦልሞስት ከአንድ ወር በፊት ነው ይሄን ጉድጓድ የጀመሩት። እስከ አንድ ወር በኋላ ይሄ የሚጠናቀቅና ቀጣይ ደግሞ ከውጤቱን ካገኘን በኋላ ወደ ስርጭት አካባቢ ለዚህ አካባቢ እናስገባለን ማለት ነው። ስለዚህ አሁን ገላንጉራ ላይ ያለው የቁፋሮ ብቻ ነው ያለው። እዚህ ገላንጉራ ላይ የሚቆፈረው ጉድጓድ ምን ያህል በቀን 60,000 ያጠቃላይ መሰለኝ? አጠቃላይ እንግዲህ 60,000 የምንለው አጠቃላይ አዲስ አበባ ፖኬት ኤሪያ ላይ ቦሌ አራብሳንም ገላንጉራንም ሌሎች አካባቢዎች ላይ የሚሰሩ ኢነር ሲቲዎች ላይ የሚሰሩ ጉድጓዶች አጠቃላይ ወደ 25 ጉድጓዶችን ለማሰራትና በጥቅሉ አመቱ መጨረሻ ላይ 60,000 ሜትር ኪዩብ ለማስገባት ነው አጠቃላይ የሚቆፈረው። ስለዚህ ደረጃ በደረጃ ቁፋሮቹም የተጠናቀቁ አጠቃላይ አሁን ወደ 10 ጉድጓዶችን አጠናቀቀ ነው። ሌሎቹ ደግሞ በተለያየ ደረጃ ላይ ነው ያሉት። የሲቪል የመስመር ዝርጋታ የሪዘርቫየር አሁን በኋላ የምታዩ ቦሌ አራብሳ አካባቢ ብቻ ወደ 9,000 ሜትር ኪዩብ የሚገኝ ለዛ አካባቢ ለቦሌ አራብሳ አካባቢ ተጠቃሚ የሚያደርግ ይሄ ደግሞ አሁን የማንነበት አካባቢ ላይ የሚሰራ ነው። ይሄ እንግዲህ ይሄ አሁን ወደ 400 ሜትር እንዳልኩሽ ተቆፍሮ ከዛ በኋላ ቁፋሮ ካለቀ በኋላ ቴስት አድርገን ውጤቱን የምናገኝ ይሆናል። አሁን ከጉድጓድ ቁፋሮ በኋላ ነው ኤስቲሜት የምናደርገው አለ።
ግን ከዛ ውጤቱን ከዛ ከተቆፈረ በኋላ ነው የምናገኘው ማለት ነው። ስለዚህ የተለያዩ አካባቢዎች ነው ስራው ያለው ማለት ነው። ዛሬ በዋናነት የምናየው ገላንጉራና ቦሌ አራብሳ አካባቢ ያለው ማለት ነው። መልካም እንግዲህ አሁን እየተሰራ ያለው እዚህ በተለይ በዋናነት ምንድነው የሚለውን እናነሳለን። እዚህ ጉርጓዱ ገና እየተቆፈረ ነው። የቦሌ አራብሳውስ ምን ላይ ነው ያለው ጉርጓዱ? ቦሌ አራብሳ ጉርጓዶቹ ተቆፍሮ አልቀው የሲቪል ስራ ማለት የመስመር ዝርጋታ የሪዘርቫየር ስራዎች በተለያየ ደረጃ ሁለት ሪዘርቫየሮች ናቸው እዛ ጋር የሚሰሩት። አንደኛው ሪዘርቫየር በኋላ ታየዋለሽ ኦልሞስት ተጠናቆ የፊኒሺንግ ስራ ነው ያለው። መስመር ዝርጋታም እያንዳንዱ በተለያየ ደረጃ ነው የሚገባው። ከሐምሌ ጀምረን ነው ወደ በሁለት ኮንትራት ከጉርጓድ ቁፋሮ ውጪ ያሉት የሲቪል ስራ በሁለት ኮንትራት ቦሌ አራብሳ አካባቢ ለሚሰራው ነው የሰጠነው። ስለዚህ እስከ ጥር የምንጨርሰው አለ፣ እስከ መሀል ላይ እስከ ሚያዝያ የምንጨርሰው አለ፣ በመጨረሻ አመት ላይ ደግሞ የምንጨርሰው አለ ማለት ነው። መልካም። ስለዚህ ቦሌ አራብሳ ያው የመስመር ዝርጋታና የማጠራቀሚያ ነው የምናየው። እዚህ ደግሞ ቁፋሮ የጉርጓድ ቁፋሮ ምን ይመስላል? ስለዚህ ቀረብ ብለን ምንድነው እየተሰራ ያለው የሚለውን ከዚህ በኋላስ ምንድነው የሚደረገው የሚለውን እያነሳን እንሄዳለን። እሺ ይሄ እንግዲህ ያው በቆፈራ ማሽን ነው የምንለው። ጉርጓዶቹ እየተቆፈረ ነው ማለት ነው። አሁን ካለንበት ወደ ታች ጥልቀት ወደ 400 ታርጌት ዴፕዝ ነው መጨረሻ ላይ ውሃን ለማግኘት የምንቆፍረው ማለት ነው። ወደ 400 ሜትር አሁን ካለንበት ወደ ውስጥ ማለት ነው። አሁን ይሄ ወደ 174 ሜትር ላይ ደርሷል ማለት ነው። ይሄ አሁን መቆፈሪያ ቢቴዎች ናቸው። እንደዚህ እያደረገ በመድ ነው የሚሰራው። ስለዚህ እየቆፈረ ሄድና 400 ሜትር ላይ ከደረሰ በኋላ እነዚህ የምታያቸው ኬዚንግ ከገቡ በኋላ የዴቨሎፕመንት ስራዎቹ ይሰራሉ ማለት ነው። ከዛ ፓምፕ ቴስት ይሰራል። የጉርጓዱ አቅም ከጥናቱ ባሻገር ልክ ሲሰራ ምን ያህል ያመጣል የሚለው ይታይና ከዛ በትክክል ውሃው ከወጣ በኋላ የወተር ኳሊቲ ቴስት ከተሰራለት በኋላ ወደ ስርጭት እናስገባለን ማለት ነው። በዚህ ጋር ስታነሳልኝ ያው ጥናቱ ስትለይ ነበር ከወተር ኳሊቲም እንደሚሰራ ስታነሳልኝ ነበር። እንደዚሁ ጋር ጠቀስ እናርገውና የጉርጓድ ውሃ ወይም የከርሰ ምድር ውሃ ከመውጣቱ በፊት ምንድነው የሚደረገው? ምን አይነት ጥናቶች ናቸው የሚደረጉት? ከወጣስ በኋላ ምን አይነት ምርመራ ነው የሚደረገው? ውሃ ከወጣ እንግዲህ ያው ጂኦፊዚክስ እና የጂኦሎጂውን አይቶ የኤሪያው ጥናት ተደርጎ ፊዚቢሊቲ ውሃ ኤስቲሜሽን ይቀመጥና ኤግዛክትሊ ግን ያንን ለማግኘት ያው ጉርጓዱ በባለሙያዎች በሃይድሮጂኦሎጂስቶች ከቦታው ከተመረጠ በኋላ የቁፋሮ ስራ ይጀመራል ማለት ነው። ቁፋሮ ስራ ከተጀመረ በኋላ ግን ሎካሊ ያቺ ጉርጓድ የምትሰጠውን ፓምፕ ቴስት ስራ ይትታወቃለች ማለት ነው። ውሃው ካገኘን በኋላ ደግሞ የኳሊቲ ኢሹ ራሱ ውሃውን በላብራቶሪ ቴስት ተደርጎ በአገራችንም በዓለም አቀፍ ተስማሚ ነው ውሃውን ለውሃ መጠጥ ውሃ መጠቀም ይቻላል ከሚለው አንጻር ቴስት ተደርጎ ወደ ስርጭት ይገባል ማለት ነው። ስታንዳርዱ ስለዚህ አሁን ይሄንን ፕሮሰስ ያልፋል ማለት ነው። ሲጨርስ ይሄን ሰርፏል። በኋላ ደግሞ ይሄን ፕሮሰስ ጨርሶ መስመርም ዲዛይን ተሰርቶለት ጨረታ ወጥቶ ኮንትራክተር ተቀጥሮ የፓይፕ የሪዘርቫየር እነዚህ ስራዎችን ለማየት ደግሞ ቦሌ አራብሳ ጋር እንሄድና እናያለን ማለት ነው። ይሄ የምታዩ አሁን ያለንበት ቦሌ አራብሳ አካባቢ ሁለት ጉርጓድ እየተሰራበት ያለበት ቦታ ነው። ለጉርጓድ ተጠናቆ ከጉርጓዱ ጀምረን እንግዲህ መስመሩን ዘርግተን በኋላ ወደምታዩ ወደ ሪዘርቫየር ቦታ የሚያስገባ የመስመር ዝርጋታ ነው እየተከናወነ ያለው ማለት ነው። ስለዚህ አሁን እያንዳንዱ 25 ሊትር ፐር ሰከንድ የሚሰጥ ሁለት ጉርጓዶች ተያይዞ ከዚህ በላይ ይገናኙና በኋላ ወደምናየው ሪዘርቫየር ከፍታ ቦታ ላይ ነው ያለው። ከዚህ ወደ 4 ኪሎ ሜትር አካባቢ ላይ የሚገኝ እዛ ውሃው ይገኝስና በራስ ኃይል ደግሞ ፓምፕ አድርገን ነው ይሄን የምናስገባው ወደ ለሰው ተጠቃሚ ያደርጋል ማለት ነው። ስለዚህ እነዚህ ሁለት መስመሮች ከጉርጓዶቹ ጀምሮ እስከ ውሃ ማጠራቀሚያ ድረስ ይሄዳሉ። የተወሰነ አብሮ ይመጡና ከዛ ይገናኙና አንድ ላይ በኋላ የምታየው ሪዘርቫየር ይገባል ማለት ነው። ምን ያህል ኪሎ ሜትር ነው? አጠቃላይ ከጉርጓዱ እስከ ሪዘርቫየሩ ወደ 4 ኪሎ ሜትር ነው። 3 ኪሎ ሜትር አካባቢ ተጠናቋል የመስመር ዝርጋታው ማለት ነው። ጥቂት ነው ይቀር 500 ሜትር እና አንዳንድ ስራዎች ማያያዝ ስራዎች ነው የሚቀር። መልካም። ስለዚህ በዚህ ሁኔታ ወደ ማጠራቀሚያ ነው። ወደ ማጠራቀሚያ ነው።
የውሃ ማጠራቀሚያው የሚሰራበት ቦታ ተገኝተናል ማለት ነው። እንደው የቀደም ሲልም ያው ስናነሳቸው የነበሩ ነገሮች አሉ። ያው በፓምፕ ይገፋና እዚህ ውሃ ማጠራቀሚያ ውስጥ እንደሚገባ ስታነሳልኝ ነበር። አንድ ብቻ ነው የሚገነባው የውሃ ማጠራቀሚያ ነው? ሌላም አለ? አጠቃላይ ከዚህ አካባቢ አንድ ማጠራቀሚያ አለ። ሌላ ጋም ደግሞ እንደዚሁ አይነት ማጠራቀሚያ ኦልሞስት ጅማሮ ላይ ነው ያለው። ስለዚህ አመቱ ሲጠናቀቅ ያው የምናጠናቀቀው ይሆናል ማለት ነው። አጠቃላይ ይሄ ውሃው እንግዲህ ለቦሌ አራብሳ አካባቢና አዲስ አበባ ውስጥ ለውስጥ የሚሰሩትን ደግሞ አንዳንድ ቦታ ላይ አጠቃላይ በአመቱ ያቀናቸውን ወደ 60,000 ቅድም እንዳልኩሽ 60,000 ሜትር ኪዩብ በአመት በቀን በአመቱ ሲጠናቀቅ ወደ ስርጭት እናስገባለን ማለት ነው። ይሄኛው ምን ያህል ይይዛል? ምን ያህል ያጠራቅማል? ይሄ አሁን 200 ሜትር ኪዩብ ያጠራቅማል ማለት ነው። እዚህ አካባቢ እንደምታዩ ከፍ ያለ ቦታ ነው። ከቅድም ካየነው ከጉድጓዱ በፓምፕ እዚህ ጋር ይመጣና በተዘረጋው የውሃ ማጠራቀሚያ የተሰራበት ቦታ ከፍ ስለሚል እዚህ ይገባና ከዚህ ደግሞ በራሱ በግራቪቲ ወይንም በምድር ኃይል ስበት ይሰራጫል። ፓምፕ ሳስነው ማለት ነው። አሁን እንደምታዩ ከኮንዶሚኒየሙ ከፍ ያለ ቦታ ላይ ነው ያለው። መልካም። ስለዚህ አሁን ይሄ የመጨረሻው ደረጃ ላይ ነው ማለት ነው። አሁን የመጨረሻ ደረጃ እንደምታዩ ኦልሞስት ስትራክቸሩ ተጠናቋል። የልስን ስራ ነው። ኦልሞስት 70% በላይ ቶታሊ አሁን ይሄ በሁለት ኮንትራት ነው ሲቪል ፓርቱ የሚሰራው። ቅድም እንዳልኩሽ ኮንትራት ቱ የምንለው ይሄ ነው። ኦልሞስት 70% ተጠናቋል። ያኛውም ሰፕላይ ቅድም ያያችሁት የቧንቧ ማጠራቀሚያ ቧንቧና እንትኖቹ ሰፕላይ ፓርቱ ተጠናቋል። የሲቪል ፓርቱ እያለቀ ይሄዳል ማለት ነው። ይሄ አሁን እስከ ጥር ድረስ የሚጠናቀቅ ይሆናል ማለት ነው። ስለዚህ አጠቃላይ ይሄ የተያዘው ፕሮጀክት በዚህ አንድ አመት ውስጥ ተጠናቆ ውሃው ለማህበረሰብ ተደራሽ ከጉድጓድ ቁፋሮ ጀምረን እዚሁ አዲስ አበባ ኢነር ሲቲ ውስጥ መስመር ዝርጋታ ይሄን አሁን ለምሳሌ ክረምት ውስጥ ነው የጀመርነው። አሁን ተጠናቀቀ ማለት ነው። አጠቃላይ አመቱ ሲጠናቀቅ በየደረጃው እያስገባን ውሃዎቹን እንሄዳለን ማለት ነው። እናመሰግናለን። እስቲ ራስህን አስተዋውቀኝ። ስሜ ተስፋዬ ሲሳይ ይባላለሁ። የቦሌ አራብሳ የመጠጥ ውሃ ፕሮጀክት ማናጀር ነኝ። የድርጅታችን ስም ታፕ ኮንስትራክሽን ወርክስ ነው። እንደው ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በተለይ በጉድጓድ ውሃ የከርሰ ምድር ውሃ ስራ ላይ እየሰራችሁ ነውና ምንድነው ከባለስልጣን መስሪያ ቤቱ ጋር የምታከናውኑት? ምን አይነት ስራዎችን ነው የምትሰሩት የሚለውን አንሳልኝ እስቲ። የዚህ ፕሮጀክት ዋናነት ያካተተው የውሃ ታንከር ስራ፣ ዋና የቱቦ መስመር ዝርጋታ እና የአንስለሪ ስራ የመቆጣጠሪያ ቦታዎች፣ የቤቶች እነሱን ያጠቃልላል ማለት ነው። ከመቼ ጀምሮ ነው ስራውን የተረከባችሁ እየሰራችሁ ያላችሁት? አሁን ላይ ስራው ምን ደረጃ ላይ ደርሷል የሚለው ማለት እንችላለን? ስራውን የተቀበልነው በሐምሌ ወር 2017 ነው። የሚያልቀው በጥር ወር ውስጥ ነው። በ2018 ጥር ወር ውስጥ አሁን ያለንበት ደረጃ ኦልሞስት ብዙሃኑን ሰብስታንሻሊ በሚባል መልኩ አጠናቀናል። ወደ 70% አካባቢ ፕሮግረስ አድርገናል። ቀሪው የመስመር ዝርጋታ ነው እንጂ እንደምታዩትም የውሃ ታንከሩም አልቋል። የመስመር ዝርጋታውም 2 ጉድጓዶች ኦልሞስት አልቀዋል። ሌላው ቀሪ 3 ጉድጓዶች አሉ። እነሱ ለእንግዛዎቻቸው ማጠራጠር ያሉ ስለሆኑ የቱቦ ዝርጋታ ብቻ ናቸው። ዋናው ስራ እዚህ ጋር ነው ያለው ታንከር ያለው። ሌላው ግን ኤግዚስቲንግ የነበረ ታንከር ላይ የሚገባ ስለሆነ እነሱንም ከሶስቱ ሁለቱን ወደ 1.7 ኪሎ ሜትር አካባቢ ስላከናወንን ኦልሞስት እኛ ከ70% በላይ ጨርሰናል ስራውን ማለት ነው። ስለዚህ በተያዘው ጊዜ ለማጠናቀቅ እየሰራችሁ ነው ማለት ነው? ቀድመንም እንጨርሳለን ብለን እንጠብቃለን። መልካም፣ እሺ፣ እናመሰግናለን። ተመልካቾቻችን እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን በዚህ አመት ለማጠናቀቅ የያዛቸው የከርሰ ምድር ውሃ ፕሮጀክቶች አሉ። ምን ይመስላሉ እነዚህ ፕሮጀክቶች የሚለውን ገላንጉራና ቦሌ አራብሳ አካባቢ እየተሰሩ ያሉ ፕሮጀክቶች ጋር ተገኝተን ስናስቃኛችሁ ቆይተናል። እንግዲህ ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።